የመጨረሻው ደግሞ ሁላችሁ የምትወዱት በየሳምንቱ ተደጋግሞ የሚደርስላችሁ ክበበ ጌራ ወርቅ የሚለው ነው። እሱን ደግሞ ትርጓሜውን ነግራቸዋለሁ። ክበበ ጌራ ወርቅ ጽሩይ ምንቆ ባህሪ ዘያሃቱ ዘተጽፈ ብኪ ትእምርተ ስሙ ወተስካረ ሞቱ አክለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ አንቲ ኩሎ ታሰግድ ይሎቱ ወለኪኒ ይሰግዱ እቱ። ይሄ በጣም እጅግ የሚገርም ምስጋና ነው። ወደ አማርኛ ስንመልሰው የስሙና የሞቱ መታሰቢያ ባንቺ የተጻፈብሽ የሚያበራ ከሆነ እንቆ ባህሪ ይልቅ የጠራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም ሆይ አንቺ ለእርሱ ሁሉን ታሰግጅለታለሽ ታንበረክኪለታለሽ፣ እርሱ ግን ለአንቺ ይሰግዳል የሚል ልዩ ምስጋና ነው። እንግዲህ ሊቃውንቱ አባ ጽጌ ብርሃን አባ ገብረ ማርያም የደረሱትና አራተኛው ልዩ የማህሌተ ጽጌ ምስጋና ይሄኛው ነው። ወደ ትርጓሜ ውስጥ እንምጣ። በተለይ ቅዱስ ጊዮርጊስ ሰማዕትነትን በሚቀበልበት ሰዓት ሚያዝያ 23 የገሉ መጽሐፍ እንደሚናገረው ምን ይላል? የክብር ባለቤት ጌታችን ሰማያዊ መጎናጸፊያን ወይም ልብስን አጎናጸፈው። በእንቆ ባህሪ ያጌጠ ከጥሩ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል። በደንብ አስተውሉ። ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድን አቀዳጀው ይላል። ስለዚህ ነው የስሙና የሞቱ መታሰቢያ ባንቺ የተጻፈብሽ የሚያበራ ከሆነ እንቆ ባህሪ ይልቅ የጠራ ወርቅ ክበብ ያለው የራስ ቁር የጊዮርጊስ የመንግስቱ የራስ ልብስ ጌጥ ሽልማት የአበባ አክሊል ማርያም በማለት ሊቃውንቱ ያመሰገኑት። እንግዲህ አክለ ጽጌ ይሏታል እመቤታችንን። የአበባ አክሊል ጊዮርጊስ ከዕፀ ሕይወት አበቦች የተሰሩ 7 አክሊሎችን ነው ክርስቶስ ያቀዳጀውና ያቺ ከዕፀ ሕይወት የተሰራሽ የአበባ አክሊል አንቺ ነሽ ይላታል። ምክንያቱም ቅድስት ድንግል ማርያም በሕይወት ዛፍ በሕይወት አበባ ትመሰላለች። ልጇ ኢየሱስ ክርስቶስ ደግሞ በሕይወት ዛፍ ውስጥ ባለው ፍሬ ሕይወት ይመሰላል። ይኸውም ሄኖክ አባታችን ምን ይላል? 7 ተራራዎችን በገነት እንደተመለከተ የመዓዛ እጽዋት እንደከበቧቸው ቅጠሏ የማይጠወልግ አበባዋ የማይረግፍ ልዩ እንጨትን እንዳሸተተ ይጽፋል። በጣም ይገርማል። ይሄ በጣም እጅግ የተለየ ምስጋና ነው። አበባዋ የማይረግፍ ፍሬዋ አበባዋ የማይጠወልግ ፍሬዋ የማይረግፍ ዛፍን ተመለከተ። ሊቃውን ሲተረጉሙ ያቺ የገነት ዛፍ ቅድስት ድንግል ማርያም ናት፣ ምሳሌዋ ነው። አበባው እንደማይረግፍ ቅጠሏ እንደማይጠወልግ ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ